እንደ አቅማቸው ሰጣቸው። ይህ የማቴዎስ ወንጌል ምዕራፍ 24 ገብርኤልን ስንማር የምናጠናው ነው። ምዕራፍ 25 በቁጥር 4 ላይ ለእያንዳንዳቸው በሏ እንደ አቅማቸው ሰጣቸው። ለአንዱ ስንት መክሊት ሰጠው? 5። ለአንዱ ስንት ሰጠው? 2። ለአንዱ ስንት ሰጠው? 1። ግን ለእያንዳንዳቸው እንደየምናቸው የሰጣቸው መልስ ስጡኝ። እንደምናቸው የሰጣቸው ያለ አቅሙ ዲቁና ይሸከምና እኔ ዲያቆን ነበርኩ ይለኛል። ያለ አቅሙ ተሸክሞ እኮ ነው እንዴ አዶ ከተባለ በኋላ ዲያቆን ይሆንና ይገዳገላል። ቤተክርስቲያን ማለት ዲቁና ገና ጀምር ሲሆን ከእናት ማህፀን ነው መንፈስ ቅዱስ የሚመጣው። ካልሆነ ደግሞ የቤተክርስቲያን ትምህርት ተምረህ ነው ዲያቆን የምትባለው። አቶ ይባልና ካህን ይሆናል። እንዳያችሁት እኔው ፎኬስ ነበር ይላል። በቃ ሚዲያው ተመችቶታል። በቃ እኛም ቤተክርስቲያን ከመምጣት ይልቅ እዛ ሚዲያው ላይ ነው ቤት ያለ ነው። በሚዲያ ተሰብከን እዛ ሚዲያ ተጠማቂዎች ሆነን እንቀራለን። ያላቅማቸው ምንኩስናን ይቀበላሉ። ይኸው መነኮሳቶቹት early in the morning ለሊት መጥተው መስዋዕትን ባርኮ ታቦት ቀድሰው ታቦቱን ዳሰው እኛን ሊባርኩ የቆሙ ካህናት እኙት የታለ ያ ቲክቶክ ላይ የመለኩሴ ነኝ የሚለው ሰው የታለ? የት ቤተክርስቲያን ያለ ምዕመናን ተረት የሆነውን ነገር መስማት ስላለባቸው የኦርቶዶክስ ሰባኪ መጀመሪያ ሰባኪ የሚሆነው ዘመን ስላለው አይደለም። ወንጌላዊ ለመሆን ምርጫው መጀመሪያ መንፈስ ቅዱስ ነው። ቀጥሎ የሰውየው ውሳኔ ነው። እዚህ ማኔጅመንቱ ስትመጡ ያሉ አንዳንድ ጉዳዮች አሉ። ስለት አለ፣ ወርቅ አለ፣ ገንዘብ አለ። ይሁዳዊ ባህሪ ያለው ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ሰባኪ ሆኖ መጽናት እጁን ወደ ዋንጫው ወደ ወጨቱ መላክ የሚፈልግ ወንጌላዊ ሊቆም አይችልም። ስለዚህ ሰባኪ ሊቆም ይችላል። ተዋሕዶ ዲና ዛሬም ጥረቷ እነሱ በጅምላ ስለፎከሩባት ሳይሆን ዛሬም ከአፍ እስከ ገደቧ ፍጥሮቿ ሁሉ በልጆቿ ሙሉ ናት። ክብርና ምስጋና ለመድኃኔዓለም ይሁን። እኔ እውነታው ስለሚገባኝ ስለዚህ ያላቅማቸው ስልጣን የተቀበሉ ሰዎችን እየሰማችሁ ከዚህ እስከ ቤተክርስቲያን ሐሳባችሁን ለሸሽ አትበሉ። ጉዳችሁን የሚፈለው ኒቆዲሞስ እስከ መስቀል ድረስ የታመነ ባለስልጣን ባለሀብት አዋቂ ነው። መልአክ ዋሉ አሉ በዚህ ፈሪሳውያን ስሙ ኒቆዲሞስ መልአኩ ለአይሁድ የአይሁድ አለቃ ነው። የተማረ ሰው ነው። ባለጸጋ ነው። ባለጸጋ መሆኑ በቤተ ክርስቲያን አላስቀረውም። አዋቂ መሆኑን ባለ ዲግሪ መሆኑ ከቤተ ክርስቲያን አላስቀረውም። ሹመኛ ቱባ ባለስልጣን ነበር የአይሁድ